What's up? Banana, it's a little banana. Banana, banana, like an banana. እሺ እንዴት ናችሁ? በመጀመሪያ ከእናንተ ጋር ተደዋውሎ ተገናኝቶ ሻይቡና የማለት ኢነርጂው የለኝም። ሰላም እንዴት ናችሁ? ባናና is coming back in today. Banana, it's a little banana. Banana, banana, like an banana. ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዛሬ እንጂ አረብ ሙዚቃችን ኢንተርናሽናል የሆነ ነው። የዩናይትድ ደጋፊዎች ቆሽታቸው እርር ብሎ በረት ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከቡድ ያወጣል ማለት ማጥሊያ በቃ ፍት ያለ ቲም አይናቸው ሁሉ የደፈረሱ ነበሩ። እንደፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው እንደምንጫወት እያለቃቀሱ ነበሩ። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ነው። ምን ታረጋዋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቋጥሩበት? በቃ ተውት። እንዴ አይደብራችሁም እንዴ? ባይዘወይ አረ ማርያም ይደብራል እኮ አንዳንዴ እኮ እኔ ምንድን ነው አሁን በቃ አሁን አርሰናል ዋንጫ ነው የሚጫወተው አይደል? ማንቸስተር ደግሞ ቻምፒየንስ ሊግ ነው። በቃ ምንድን ነው ምን አለ አሁን ብትተውት አይደለም እንጂ አሉት። አንድ ነገር ልንገርህ እንዴ አንድ በሳላይ አርሰናል ኳስ ሁሌ እንዴ እኛም እኮ ምን እንዴ አሉት ያትቋጥሩብን እያለ ይገኛል። አረ በጣም የምቀኝነት አሉት አረ አይደለም እንዴ አዶናይ ከናቱ ጋር ተገናኝቶ እንባ በእንባ ሚዮኒ ተከርቷል። ከእናንተ ጋር ተደዋውሎ ተገናኝቶ ሻይቡና የማለት ኢነርጂው የለኝም። ይሄ መናገር አቅሙ የለኝም። ከእናንተ ጋር ተኝቼ ቴክስ መላለቅ ዋት ዩ ፌቨራይት ፉድ ዋት ዩ ፌቨራይት አልፈልግም፣ ፍላጎት የለኝም። በጥቅም ተሳሰር የኛም ታምራል ትላለህ። አንድ ያገባች ጓደኛዬ ደወለችልኝና ራት ላይ እንብላ ነገር አለችኝ። ከዛ አጋጣሚ ባለቤቷም ነበርና በቃ እሺ ምናምን ብዬ ዘውስፈር ነበር ራስን በላ ቁጭ ማለት። ከዛም በኋላ ራታችንን እየበላን በመሀል የሆነች ልጅ መጣችና በቃ ቀፍ አድርጋና መሳም አንገቷ ሰላም አለ። ከዛም በኋላ ማለት በጣም ግራ ገባኝ። እሷ ጓደኛዬ በጣም ግራ ገባትና ከዛ ልክ እንደሄደች ልጅቷ ማንነች እንደዚህ ሰላም ምትራት ነገር አለች። ከዛ ምንም ሳያፍር ውሽም አይነች አለ። አፉን አይኑን አፍጥጦ ነው የሚባለው አፉን እንዳለ። ከዛ ውሽም አይነች አለ። ከዛም በኋላ እንዴት እንደዚህ ትለኛለህ? በቃ በጣም እንትን አለችው። ከዛም በኋላ በቅርቡ መኪና ገዝቶላታል፣ ቤትም ገዝቶላታል ምናምን ነገርና ምንም የጎደለብሽ ነገር የለም። አዎ ስለዚህ በቃ ጸጥ ብለሽ ሙሉ ይሄን ማጣት ካልፈለግሽ ጸጥ ብለሽ ሙሉ ያላት። ከዛ በኋላ በጣም ተረብሻለች፣ ግን ጸጥ ብላ ተቀመጠች። ከዛ ትንሽ እንደቆየ የራሱ ጓደኛው ባለትዳር ሌላ ጓደኛው ማለት ነው ሴት ይዞ ወደ ሩም ሲገባ ታያለች። ከዛ ይሄ ጓደኛ አይደል እንዴ? አዎ እንደ ባለትዳር ደግሞ ታውቃለች፣ ሌላ ሴት ይዞ ነው እየገባ የነበረው። ከዛም በኋላ ከዛ ማነች ነው ስለሱ ሙሽማው ነች አላት። ከዛ ምን እንዳለች ታውቃላችሁ? የኛ ታምራለች። ጋይሶል እንግዲህ ያው መኪናቸውን ሊወስዱ ነው። የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሀሳባችሁ ስለ ቅን ልቦናችሁ እጅግ አብዝቼ ማለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ልቤ አመሰግናለሁ። ሁለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። ሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅ። እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። ሊቭ ቲክቶክ አባቴ ሰሞኑን ኢትዮጵያ ብቻ ጋይስ ኢትዮጵያ ብቻ ሰራዊት ፍቅሬ እኔ አይመለከተኝም፣ ተጋብዤ ነው። እንደው ማህበሩ ላይ አመራር ቦታ ሁሉ አለው። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም የሚያገባህ ነገር አይመስለኝም አይደል? እንድትጠራለት ሄዳለህ። እነሱ ተጣሉ ተፋጁ፣ ያንተ ጉዳይ አይደለም። የዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። ለኔ ደስ ይለኛል። እሱ ስም አወጣጥ ላይ የሚያማክረን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሮጥ ነው የተባለው። ይሄ ትክክል አይደለም። ሰው አልነገርኳቸውም። አይመለከተኝም። ለማቋረጥ ተጋብዘሃል እኮ እኔ በቃ ተጋብዣለሁ። አንተ ትውልድን አይደለም አይመለከተኝም። ተንጫጩ። ዩቲናስ አይኮኒክ አዋርድ አሸነፋ። እሺ እንዴት ናችሁ? በመጀመሪያ ለተኛ ሽት እየለባበስኩ ነው ወሬውን የሰማሁት እና እንደነገርኳችሁ ነው። ሁሌ እኔ እቸኩላለሁ እንጂ አላህ ይቀርቶብኝ አያውቅም፣ አሳፍሮኝ አያውቅም። እና እኔ ከትንሿ ከውቢቷ ሀገር ከወሊሶ ወጥቼ
ኢትዮጵያን የምታክል በአፍሪካ እየተወዳደርኩ እንደነበረ ታውቃላችሁ። እና እዛ ላይ በሁለቱም ዘርፍ በሰው የድምፅ ብልጫ አሸንፈናል። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። ከኢትዮጵያ ሁለተኛ አሲጌ አርሰናል አጨልሎ ሲያለቅ ፎርፌ አናዘር ሌቭል ደርሷል አባቴ። ኖ ተማሪ ላይክ ሼር ሰብስክራይብ እያደረጋችሁ